በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሸናፊና ኃያል ሁሉን ቻይ የሆነ የእግዚአብሔርን ገናነትና እርሱን የሚመስል አምላክ እንደሌለ የሚያመለክት የስሙ ትርጓሜ መኑ ከመ አምላክ፣ እንደ አምላክ እግዚአብሔር ያለ ማን ነው የሆነ የመላእክት ሁሉ አለቃ ሊቀ መላእክት ቅዱስ ሚካኤል በኅዳር 12 የተሾመበት ቀን ጌታው ሚካኤልን ከመላእክት ሁሉ መንበሩን ከፍ አደረገው እየተባለ ይከበራል። የእግዚአብሔር ሠራዊት ሁሉ አለቃ የሆነው መልአኩ ቅዱስ ሚካኤል መላእክትን ሁሉ የሚያዝ ነው። መላእክት ደግሞ አለቃቸውን ያከብራሉ፣ ይታዘዛሉ፣ ከትእዛዙም አይወጡም። ሳጥናኤል በትዕቢቱ ከክብሩ ተዋርዶ ወደ ምድር ሲጣል አምላክ ቅዱስ ሚካኤልን በእርሱ ፈንታ በ10 ከተሞች በ100 ነገደ መላእክት ላይ ሾሞታል። የእግዚአብሔር ሕዝብ በሆኑት ላይም ጭምርም ሾመው። ዓይኑን አንስቶ ተመለከተ፣ እነሆ የተመዘዘ ሰይፍ የያዘ ሰው በፊቱ ቆመ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህ አለው። እርሱም የእግዚአብሔር ሠራዊት አለቃ ሆኜ አሁንም ወደ አንተ መጥቻለሁ እንዲል ኢሳይያስ 5:13። ሠራዊተ መላእክት የሚያከብሩትና የሚታዘዙለት የመላእክት አለቃ ቅዱስ ሚካኤልን እኛም እንደ ነቢዩ ኢያሱ እናከብረዋለን፣ እንታዘዘዋለን። መላእክትን ማክበርና መታዘዝ እንደሚገባ እግዚአብሔር እንዲህ ይላል፣ በመንገድህ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ ሰዳለሁ፣ በፊቱም ተጠንቀቁ፣ ቃሉንም አድምጡ። ስሜም በእርሱ ስለሆነ ኃጢአት ብትሠሩ ይቅር አይልምና አታስመርሩት። አንተ ግን ቃሉን ብትሰማ ያልሁንም ሁሉ ብታደርግ ጠላቶችህን እጥላቸዋለሁ፣ የሚያስጨንቁህንም አስጨንቃቸዋለሁ፣ መልአኬ በፊት ይሄዳልና። ዘጸአት 23 ከቁጥር 20 እስከ 22። በበዓሉ መታሰቢያ በኅዳር 12 ቀን የክብር ባለቤት በሆነ በእግዚአብሔር ፈቃድ ክንፎቹን ወደ ሲኦል ያወርዳል፣ ኃጥአንንም ወደ አዲሲቱ ምድር ያወጣቸዋል። ይኸውም የመላእክት አለቃ የሚካኤል ሠራዊት ይሆናሉ። ይቅርታ የተደረገላቸውና ምሕረት አግኝተው በአንድ ጊዜ በክንፉ ያወጣቸው ስፍር ቁጥር የላቸውም። ቅዱስ ሚካኤል በየዓመቱ በኅዳር 12 ቀን እንዲህ እያደረገ እልፍ ነፍሳትን ያወጣል። የቤተ ክርስቲያን ወገኖች የሆኑትን ሁሉ እንደ ሥራቸው ወደ ሰማያዊት ኢየሩሳሌም ይወስዳቸዋል። ከዚህም በኋላ ወደ አብ መጋረጃ ውስጥ ይገባል። በዚህች ዕለት ምድራዊትና ሰማያዊት ስለሆነች ምሕረቱም ከመንበሩ በታች ይሰግዳል። ስለ ውሃ ምንጮች፣ ስለ ወይን ቦታዎች፣ ስለ ምድር ፍራፍሬዎች፣ በምድር ላይ ስለሚኖሩ ስለ ሰው ልጆች ነፍስ ሁሉ፣ ስለ እንስሳትም፣ ስለ ሰማይ ወፎችም፣ ስለ ባሕር ዓሦችም፣ በምድር ላይና በባሕር ውስጥ ስለሚንቀሳቀሱ ሁሉ የምሕረት ባለቤት ከሆነ ከአብ ዙፋን በታች ሁልጊዜ በማመስገን ይሰግዳል። ልመናውንም እስኪሰማውና የምሕረትን ቃል እስኪያስተላልፍለት ድረስ ከእግረ መንበሩ ስር አይነሳም። ለዚህ ዓለም ምሕረትን የሚለምኑ ቅዱሳን መላእክትም በየዓመቱ ኅዳር 12 ቀን በእግዚአብሔር የዙፋን አውደ ምሕረት ዙሪያ ተሰብስበው ስለ ሰውና ስለ እንስሳትም ሁሉ ምሕረትን የሚለምን ቅዱስ ሚካኤል ከአብ መጋረጃ ውስጥ በወጣ ጊዜ ቸርና መሐሪ አብ ለቅዱስ ሚካኤል የሰጠውን ልብሱን እነዚያ መላእክት ይመለከታሉ። ይቅርታን የማግኘት ምልክታቸው ነውና። ስለዚህ እነዚህ ቅዱሳን መላእክት በምድር ላይ ምሕረት እንደተደረገ ሰውንም እንስሳትንም ይቅር እንዳለ በዚህ ዓለምም የሚሆነውን ሁሉ አይተው ቅዱስ ሚካኤል በለበሰው ልብስ አምሳል ያውቁታል። መጽሐፈ ስንክሳር እንደሚለው ይህ እጅግ የከበረ ገናና መልአክ ቅዱስ ሚካኤል ከቅዱሳን ከሰማዕታት ጋር በመሆን ገድላቸውን እስኪፈጽሙ ድረስ የሚያጽናናቸውና የዘውትር ጠባቂያቸው ሆኖ የሚረዳቸው እርሱ ነው። የብዙዎችንም ቅዱሳን ገድል ስንመለከት የዘውትር ጠባቂያቸው ቅዱስ ሚካኤል ነው። መልአክ ቅዱስ ሚካኤል ያደረገው ተአምር ይህ ነው። የእግዚአብሔር ወዳጅ የሆነ ስሙ ቡራታውስ የሚባል አንድ ሰው ነበር። የሚስቱም ስም ቴዎብስታ ይባላል። እነርሱም ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ከዚህም በኋላ በሀገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። ለቅዱስ ሚካኤልም ለበዓሉ መታሰቢያ የሚያደርጉት እስኪያጡ ድረስ ቸገራቸው። ዱራታዎስም ሸቶ ለመልአኩ በዓል መታሰቢያ ያደርገው ዘንድ የእርሱንና የሚስትን ልብስ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤልም በታላቅ
መኮንን አምሳል ለዱራታውስ ተገልጦ ወደ ባለጸጎች ሄዶ በእርሱ ዋስትና በ1 ዲናር 1 በግ እንዲወስድ፣ ሁለተኛም ወደ ባለ ስንዴ ዘንድ ሄዶ በእርሱ ዋስትና ስንዴን እንዲወስድ፣ ዳግመኛም ወደ ዓሣ አጥማጅ ሄዶ 1 ዓሣ እንዲወስድ፣ ነገር ግን ወደ ቤቱ ሳይደርስ የዓሣውን ሆድ እንዲቀድ አዘዘው። ዱራታውስም የታዘዘውን አደረገ። ቤቱም በተመለሰ ጊዜ ቤቱ ሁሉ በበረከት ተሞልቶ አገኘው። እርሱም እጅግ ተደስቶ የዚህን የከበረ መልአክ የመታሰቢያውን በዓል አደረገ። ቆማዳሪዎችንና ድሆችንም ጠርቶ አጠገባቸው። ከዚህም በኋላ ለዱራታውስና ለሚስቱ ቅዱስ ሚካኤል ሁለተኛ ተገለጠላቸው። ዱራታውስንም የዓሣውን ሆድ እንዲሰነጥቅ አዘዘው። በሰነጠቀውም ጊዜ 300 የወርቅ ዲናር በዓሣው ሆድ ውስጥ ተገኘ። ቅዱስ ሚካኤል ዱራታውስንና ሚስቱን ቴዎብስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ፣ ለባለ ዓሣውና ለባለ ስንዴው ዕዳችሁን ክፈሉ፣ የቀረውንም ለፍላጎታችሁ ይሁናችሁ። እግዚአብሔር አስቧችኋልና በጎ ሥራችሁን መሥዋዕታችሁንና መሥዋዕታችሁን አስቦ በዚህ ዓለም አሳመረላችሁ፣ በኋላኛውም መንግሥተ ሰማያትን አዘጋጀላችሁ አላቸው። እነርሱም ይህን ነገር ሲሰሙ ደነገጡ። የከበረ ገናናው መልአክን ከመከራችሁ ሁሉ ያዳንኳችሁ የመላእክት አለቃ እኔ ሚካኤል ነኝ፣ መሥዋዕታችሁንና ምጽዋታችሁን ወደ እግዚአብሔር ፊት ያሳረጉ እኔ ነኝ። አሁንም በዚህ ዓለም ከበጎ ነገር እንድታጡ አላደርጋችሁም አላቸው። ይህንንም ከነገራቸው በኋላ ወደ ሰማያት ወጣ። እነርሱም በፍርሃትና በክብር ሰገዱለት። የመላእክት ሁሉ አለቃ የቅዱስ ሚካኤል ጥበቃው፣ ጸሎቱ፣ አማላጅነትና ተረዳይነቱ አይለየን። ከበዓሉ ረድኤት በረከትን ይክፈለን። አሜን። ይቆየን።